የበሻሻው አብይ እና የሹለው ነቢይ በተራ ጫጫታ ይጠፋሉ ብሎ ማሰብ ተራ ቅዠት ነው ያለው እዩ ጩፋ ከአገልግሎት ታገደ። ጤና ይስጥልኝ አድማጮች፣ ታማኝና ፈጣን መረጃ ሳያመልጣችሁ ቶሎ ለመስማት አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ኦን አድርጉ እያልኩ ወደ ቀጣይ ዜና አለፉ። የሥነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን አረጋግጠናል ያለው ካውንስሉ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በነቢይ እዩ ጩፋ የሚመራውን የክራይስት አርሚ ኢንተርናሽናል ቸርች ማገዱን ይፋ አድርጓል። በካውንስሉ የጽሕፈት ቤት ኃላፊ ፓስተር ጌትነት ለማ ተፈርሞ የወጣው ደብዳቤ የቤተ ክርስቲያኒቱን መታገድ ያረጋግጣል። በካውንስሉ የምዝገባ ቁጥር 03111 በሃይማኖት ተቋምነት አባልነት የተመዘገበችው የክራይስት አርሚ ኢንተርናሽናል ቸርች ሊታገድ እንደሚችል ካውንስሉ ከሁለት ቀን በፊት በሰጠው መግለጫ ጥቆማ ሰጥቶ ነበር። ካውንስሉ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ሥነ ምግባር መመሪያ ሲሆን በሥነ ምግባር መመሪያው አንቀጽ 9.3 ላይ የሥነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን አረጋግጠናል ብለዋል። እግዱም በካውንስሉ ሥነ መለኮት ኮሚሽን እና የሕግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጡበት ድረስ ቤተ ክርስቲያኒቱ ታግዳ እንደምትቆይ ገልጿል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወቅታዊ ጉዳዮችን በተመለከተ ከቀናት በፊት መግለጫ ሰጥቶ ነበር። በወቅቱ መግለጫውን የሰጡት የካውንስሉ የጽሕፈት ቤት ኃላፊ ፓስተር ጌትነት ለማ ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማት እና ግለሰቦች ዝርዝር መረጃዎች ተጠናክሮ ደርሶናል። በዚህ መሰረት በቅርቡ ተወስኖ ሚዲያ ይፋ ይደረጋል። ደንባችን ላይ በተቀመጠው መሰረት የሚገባውን ውሳኔ እናስተላልፋለን ብለው ነበር። የክራይስት አርሚ ኢንተርናሽናል ቸርች መሪ ነቢይ እዩ ጩፋ መጋቢት 11 ወደ ሐዋሳ ከተማ ሲገቡ የታየውን ትዕይንት አስመልክቶ የተናገሩት ፓስተር ጌትነት በጦር መሳሪያ ታጅቦ ወደ ከተማ የሚገባበት ሁኔታ የወንጌል አማኞችን አስተምህሮ በፍጹም የሚቃወም ነው፣ እንቃወመዋለን ብለው ነበር። በዝርዝር ባነሱት ሐሳብ የመንግስት አካላት አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ ከተማው ላይ ሌላ አካል የገባ እስኪመስል ድረስ ማድረግ ተገቢ ነው ብለን አናምን። ይህን ማድረጋቸው ለወንጌል አማኞች ክብር መስጠትም አይደለም። የመቃብር ስፍራ አጥቶ የሚቸገር የወንጌል አማኝ ስላለ የመንግስት አካላት እሱን ያድርጉል። በተደጋጋሚ እንደዚህ የሚያደርጉ የተለያዩ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም። በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? ለኛ ትርጉም አልባ ነው። እንደዚህ አይነት ነገሮችን አስመልክቶ በቅርቡ መግለጫ እንሰጣለን። መታገድ ያለባቸው ካሉም ይታገዳሉ። በፍጹም ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን ስናመልክ ካውንስሉ ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ በተደጋጋሚ በጽሁፍ በአካል ተነግሯቸዋል። ሰርተፍኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፍቃድ ፈጽሞ አይቻልም። ለሁሉም ክልሎች ይፋዊ ደብዳቤ ጽፈናል። ቢጠየቁም እንኳን የመንግስት አካላት እንደዚህ አይነት መሳሪያ ይዞ ማጀብ ተገቢ አይደለም ነበር ያሉት። የካውንስሉን መግለጫ ተከትሎ ነቢይ እዩ ጩፋ በትላንትናው ዕለት በድምፅ መልእክት ሐሳባቸውን ሰጥተው ነበር። በዚህም የክርስቶስ አምባሳደር ወደ ከተማ ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሊዘጋ ይችላል፣ ገና መድፍ ይተኮሳል ሲሉ ተደምጠዋል። ነቢይ እዩ ጩፋ በዝርዝር በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣውን የህዝብን ደህንነት ለመጠበቅ ነው። ይህ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። ከዚህ በኋላ ቪኤት መኪኖች ቪኤት ብቻ አይደለም፣ በዚህ ዘመን የተፈጠረም ነገር ካለ ተጨምሮ አገልጋዮች ዌልካም ይባላል። ለመቀበል እንደምትቸገሩ አውቃለሁ፣ ነገር ግን ምርጫ የላችሁም። አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ድምፅ ቃል አቀባዮች እና ምልክቶች ናቸው። በማስፈራራት እና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ ያለው ከዚህም በኋላ ፊት ለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለው። አንዳንድ ሰዎች ዘመኑ በሚመጥን መልኩ መንቀሳቀስን እንደ ኃጢአት ያያሉ። 7 እና 8 ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ የምትሉ ሰዎች ለአገልጋዮች መንግስታዊ የሆነ ጥበቃ ከለላ ዌልካም ያስፈልጋል። አንድ በእግዚአብሔር ለተሾመ አገልጋይ ምን ያህል ክብር እንደሚገባ መንግስት እና መንግስታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ የቤተ ክርስቲያን መሪዎች አይናቸው መከደኑ ከምንም በላይ የሚያስገርም ነው። ቪኤት በዛ ፓትሮል በዛ የምትሉ ሰዎች እግዚአብሔር ባንተ ኮልኮሌ እንዲታጀብ ነው የምትፈልገው? እግዚአብሔር በፓትሮል የሚታጀብ አምላክ አይደለም። ፓትሮሉም ለኛ ነው፣ እኛ ነን የምንታጀበው። ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። የምታስተላልፉት መልእክት ተስፋ ከመቁረጥ የመነጨ ይመስላል።
ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ አረጋግጥላችኋለሁ። የበሻሻው አብይ እና የሹለው ነቢይ በተራ ጫጫታ ይጠፋሉ ብሎ ማሰብ ተራ ክርት ነው በማለትም ኢዩ ጭፋ ተናግረዋል። የካውንስሉ ንግድ በሚመለከት እስካሁን ከቤተ ክርስቲያኒቱ የተሰጠ መግለጫ የለም። አድማጮች፣ ታማኝና ፈጣን መረጃ ሳያመልጣችሁ ቶሎ ለመስማት አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ኦን አድርጉ እያልኩ በቀጣይ ዜና እስክንገናኝ መልካም ጊዜ